እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል ምሳሌ ሚዲያ። ከሩቅ የሚሰማ ደብዛዛ ድምፅ ነው። መጀመሪያ ላይ በስህተት የተፈጠረ የጄኔሬተር፣ የሞተር ሳይክል ወይም የነፍሳት መንጋ ሊሆን ይችላል ተብሎ ነው የሚገመተው። በዋዚሪስታን፣ በየመን ወይም በሶማሊያ ያሉ ነዋሪዎች ግን ጠንቅቀው ያውቁታል። የማይታይ ከፍ ብሎ የሚሽከረከር በአንድ ጩኸት ሕይወትን ወይም ሞትን የሚወስን ማሽን ድምፅ ነው። በአንድ ጸጥ ባለ ምሽት የአንድ ቤተሰብ አባላት ለራት ተሰብስበዋል። ልጆች ይስቃሉ። አባት ዳቦ እየቆረሰ ነው። የቤቱም ማወራ ደግሞ ሻይ እያፈላች። ወደ ላይ በሺዎች የሚቆጠሩ ሜትሮች በአየር ላይ የድሮን ካሜራ ምስሉን አጉልቶ እየቃኘ ነው። ኦፕሬተሮቹ አሜሪካ ከሚገኙት ላንግሌይ ወይም ኔቫዳ መቆጣጠሪያ ክፍል ውስጥ ተቀምጠው ሁሉንም ነገር በእውነተኛ ሰዓት ይመለከቱታል። የሙቀት ምልክቶች፣ የሰውነት እንቅስቃሴና ንድፎች ቁልጭ ብለው ይታያሉ። ከዚያም በዐይን ጥቅሻና የብርሃን ብልሽታ መሬቱ ይንቀጠቀጣል፣ አቧራ አየሩን ይሞላል። ሕይወት ለዘለዓለም እንዳልነበር ይሆናል። ይህ የማይታየው ጦርነትና የዘመናዊ ግጭትን ገጽታ የቀየረው የሲአይኤ ምስጢራዊ ሰው አልባ አውሮፕላኖች እውነታ ነው። እዚህ ምንም አይነት የጦር አውድማዎች፣ ግንባሮች ወይም የጦርነት መግለጫዎች የሉም። ያሉት በሥነ ቀመር ወይም በዲጂታል አልጎሪዝም በስለላ መረጃዎችና በሰዎች ትዕዛዝ የሚመሩ በሰማይ ላይ የሚጮኹ ማሽኖች ብቻ ናቸው። ሰው አልባ አውሮፕላን ወይም ድሮን የሲአይኤ አደገኛና አወዛጋቢ መሣሪያ ሆኗል። ለአንዳንዶች የአሜሪካን ሕይወት አደጋ ላይ ሳይጥሉ ወይም መሥዋዕትነት ሳይከፍሉ አሸባሪዎችን ማጥፋት በምርጡ ትክክለኛ ጦርነት ነው። ለሌሎች ደግሞ በዓለም ዙሪያ ባሉ ማኅበረሰቦች ውስጥ ፍርሃትን፣ ጉዳትንና ቅሬታን የሚያሰራጭ ተጠያቂነት የሌለው የግድያ ማሽን ሆኗል። ጤና ይስጥልን ውድ የቻናላችን ወዳጆች፣ እንዴት አላችሁ? ዛሬ የምንነግራችሁ ጉዳይ የአሜሪካውን የስለላ ድርጅት ሲአይኤ ድሮኖችን ይመለከታል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ታሪኩ የሚጀምረው ከአሜሪካው መንትያ ሕንፃዎች ጥቃት 9/11 በኋላ ነው። ልዕለ ኃያሉ አገር አሜሪካ ድንገት ተናወጠች። ሲአይኤ በድንገተኛው ሽብር ጦርነት መሃል አሜሪካ ባሏት አዳዲስ ዘመናዊ መሣሪያዎች ተስፋ ቆርጧል። በአፍጋኒስታን መሬት ላይ ያሉ የአሜሪካ ወታደሮች ብዙ ነገር ላይሰሩ ይችላሉ። የሽብር መሪዎች ወደ ዋሻዎች፣ በረሃዎችና ሩቅ መንደሮች ጠፍተዋል። የተለመደው ክትትል በጣም ቀርፋፋ ነው። ልዩ ኃይሎችን ወደ ስፍራው ማስገባት እጅግ አደገኛ ሆኗል። እናም ፕሬዳተር ድሮን ወይም አደገኛ ድሮን ምርጫ ሆነ። መጀመሪያ ላይ ለክትትል ተብሎ የተሠራው ፕሬዳተር ድሮን ካሜራዎች የተገጠመለት ቀጫጭን ነፍሳት የሚመስል አውሮፕላን ነበር። አንድም ወታደር በማይሄድበት ቦታ ለሲአይኤ ዐይን በመሆን ኢላማውን ለሰዓታት ሊወስድ የሚችል መሣሪያ ነው። የዚህን መሣሪያ አቅም በፍጥነት የተገነዘበው ሲአይኤ ሰው አልባ አውሮፕላኑ ከመመልከት ያለፈ ነገር ማድረግ ቢችልስ፣ ምናልባት ጠላትን መምታት ቢችልስ የሚል ጥያቄ ያደረበት። በአውሮፓውያኑ 2002 ፕሬዳተር ድሮን አደገኛ የገሃነም እሳት ሚሳኤሎችን የታጠቀ ነበር። የመጀመሪያው ገዳይ ተልእኮ የመን ነው። ኢላማው ደግሞ የተጠረጠረው የአልቃይዳ አባል ነበር። በዘመቻው እሱና ሌሎች 5 ሰዎች አብሮት ሲጓዙ ተገደሉ። ይህም ለሲአይኤ ሐሳብ ትክክለኛ ማረጋገጫ ሲሆን፣ ለዓለም ደግሞ የአዲስ ዘመን መባቻ ነበር። ኤጀንሲው ለመጀመሪያ ጊዜ የርቀት መቆጣጠሪያ ማሽን በመጠቀም ከሰማይ ግድያ መፈጸም ቻለ። ከዚያን ጊዜ ጀምሮ ሰው አልባ አውሮፕላኑ የሲአይኤ ስውር የጦር መሣሪያ ማዕከል ሆነ። አፍጋኒስታን፣ ፓኪስታን፣ የመን፣ ሶማሊያ፣ ሊቢያ
የዚህ ጥቃት ዳፋ ደረሳቸው። እያንዳንዱ አዲስ ክስተት የፕሮግራሙን ተደራሽነት በፍጥነት አሰፋው። እያንዳንዱ ስኬት ብርታትን እያመጣ፣ በእያንዳንዱ ውጊያም በክትትልና በግድያ መካከል ያለው ድንበር የበለጠ እየደበዘዘ መጣ። ሰው አልባ አውሮፕላኑ በዝምታ መረጃዎችን ከመሰብሰብና ከመከታተል ወደ ስውር ገዳይነት ተሸጋገረ። ከእያንዳንዱ ሰው አልባ አውሮፕላኖች ጀርባም የቴክኖሎጂ የማሰብ ችሎታና ሚስጥር ጠባቂነት አለ። በመካከለኛው ምስራቅና በአፍሪካ ካሉ ስውር ጣቢያዎች ሰው አልባ አውሮፕላኖች ተነስተው ኢላማቸው ላይ ያነጣጥራሉ። ነገር ግን አብራሪዎቻቸው ብዙ ጊዜ በሺዎች የሚቆጠሩ ኪሎ ሜትሮችን ርቀው በኔቫዳ አየር ማቀዝቀዣ ባለ ተጎታች ውስጥ ወይም ላንግሌ በሚገኘው በሲአይኤ ዋና መስሪያ ቤት ደህንነቱ በተጠበቀ ክፍል ውስጥ ሊሆኑ ይችላሉ። አብራሪዎቹ በስክሪኖችና እጆቻቸው ባሉ መቆጣጠሪያዎቻቸው ላይ ሕይወትንና ሞትን እንደ ቪዲዮ ጌም እየተቆጣጠሩ ይመለከታሉ። ሂደቱ በእውቀት ይጀምራል። የስልክ ጠለፋዎች፣ የሳተላይት ምስሎች፣ የሰው መረጃ ሰጪዎች፣ የተጠለፉ ኢሜይሎች። ማን ኢላማ እንደሆነ ለመወሰን ተንታኞች በመረጃ ላይ ብዙ ጊዜ ያጠፋሉ። ዘመቻው ግለሰብ ተኮርና የቦታ ተኮር የሚባሉ ሁለት አይነት ኢላማዎች አሉት። የመጀመሪያው ከፍተኛ የመሪነት ሚና ያለው ላይ ወይም የታወቀው ግለሰብ ላይ ሲያነጣጥር፣ ሁለተኛው ደግሞ ሰዎችን አጠራጣሪ በሆኑ የባህሪያት ላይ በመመስረት ያነጣጥራል። ለምሳሌ የጦር መሳሪያ ያላቸው ቡድኖች፣ ያልተለመዱ ጉዞና ድብቅ ስብሰባዎች ከፍተኛውን ውዝግብ የፈጠረውን ቦታ ማዕከል ያደረገ ዘዴ ነው። ምክንያቱም በአየር ውስጥ ከ20 ጫማ ርቀት ላይ አጠራጣሪ ባህሪን እንዴት መለየት ይቻላል የሚል ጥያቄ ሲአይኤ በከፍተኛ የመንግሥት ሥልጣን እርከኖች የጸደቁትን የግድያ ዝርዝሮችን ያጠናቅራል። አንድ ኢላማ ከተረጋገጠ በኋላ ድሮኑ ያንዣብባል፣ ትክክለኛውን ጊዜ ይጠብቃል። ሚሳኤሉ ከተተኮሰ ከሰከንዶች በኋላ ኦፕሬተሮቹ ፍንዳታውን በስክሪናቸው ላይ ይመለከቱታል። ከቴክኒካዊ እይታ አንጻር ንጹሕና ቀልጣፋ ቀዶ ጥገና ነው። መሬት ላይ ላለው ማኅበረሰብ ደግሞ ድንገተኛ ትርምስ፣ ጭስ፣ እሳትና ጩኸት ነው። ከአደጋው በኋላ ደግሞ ለረጅም ጊዜ የሚቆየው አስጨናቂ ተከታታይና ውስጥን የሚሰረስር ድምፅ ይቀጥላል። በእያንዳንዱ እንዲጠፋ የታሰበ ኢላማ ውስጥ ያልታሰቡ ተጎጂዎች አሉ። የሰርግ ድግሶች በስህተት የታጣቂዎች ስብስቦች ተደርገው ተወስደዋል። የቀብር ሥነ ሥርዓት በድንገት ወደ አመድነት ተለውጧል። ቤተሰቦች በቅጽበት ተለያይተዋል። በአውሮፓውያኑ 2013 አሜሪካ በየመን በፈጸመችው የሰው አልባ አውሮፕላን ጥቃት በኮንቮይ ተሽከርካሪዎቻቸው ተሳፍረው የነበሩ ሰዎችን አጥቅተዋል። የአሜሪካ ባለሥልጣናት የአልቃይዳ ታጣቂዎችን ጭኖ እንደነበር ሲናገሩ፣ የአካባቢው ዘገባዎች ግን ኮንቮዩም የሰርግ ድግስ ተሳፋሪዎችን የያዘ እንደነበር አረጋግጠዋል። ሴቶችና ሕፃናትን ጨምሮ በደርዘን የሚቆጠሩ ሰላማዊ ሰዎችም በዚህ ጥቃት ተገድለዋል። እንደዚህ ያሉ ታሪኮች ብቻ አይደሉም። የፓኪስታን ነዋሪ የሆኑ ሕፃናት ሰው አልባ አውሮፕላኖችን በመፍራት ወደ ትምህርት ቤት ለመማር ፈቃደኛ እንዳልሆኑ ይገልጻሉ። በየመን አርሶ አደሮች የትኛውም ጉባኤ በሰው አልባ አውሮፕላኖች እንደ ታጣቂ እንቅስቃሴ ሊተረጎም እንደሚችል በመፍራት በቡድን ከመሰብሰብ እንደሚቆጠቡ ይናገራሉ። ሰው አልባ አውሮፕላኖች ያለማቋረጥ መኖራቸው ተመራማሪዎች በድሮን ስር መኖር ብሎ የሚጠሩትን ነገር ይፈጥራል። ይህም የጠራ ሰማይ ሁሉ ጭንቀት የሚፈጥርበት ዘላለማዊ ፍርሃት ነው ባይ ናቸው። በሺህ የሚቆጠሩ ኪሎ ሜትሮችን ርቀው የሚገኙት አብራሪዎች እንኳ ደህንነት አይሰማቸውም። ብዙዎች በንጹሐን ላይ አደጋ ካደረሱ በኋላ ጭንቀትን፣ ቅዠቶችንና የጥፋተኝነት ስሜትን ያንጸባርቃሉ። እንዲተኩሱ ከመታዘዛቸው በፊት ኢላማቸውን ለቀናት አንዳንዴም ለሳምንታት ይከታተሉታል። ተግባራቸውን ይማራሉ። ከልጆች ጋር ሲጫወቱ ይመለከታሉ። ከቤተሰብ ጋር ምግብ ሲመለከቱም ያያሉ። በመጨረሻም የሌላውን ቤተሰብ ገድሉ ከቤተሰብ ጋር እራት መብላት የሥነ ልቦና ጉዳቱ ከባድ ነው። በሲአይኤ የድሮን ጥቃት ፕሮግራም የሚደርሰው ሰብአዊ ቀውስ በቁጥር ብቻ የሚለካ አይደለም። በተመሰቃቀሉ ሕይወቶች፣ በማኅበረሰቦች በሚፈጥረው ከፍተኛ ፍርሃት፣ ሰዎች ከምድር በላይ ባለው ሰማይ ላይ ባላቸው ከፍተኛ የእምነት መሸርሸር ጭምር ነው። የሲአይኤ ሰው አልባ አውሮፕላኖች ከጊዜ በኋላ ከአፍጋኒስታን አልፈው ወደ ሌሎች አካባቢዎች ተስፋፍተዋል። እንደ አውሮፓ
አውሮፓውያን አቆጣጠር በ2000ዎቹ አጋማሽ ላይ የሲአይኤ ሰው አልባ አውሮፕላኖች በፓኪስታን የተለያዩ ጎሳዎች በሚኖሩባቸው አካባቢዎች ላይ ተከታታይ ድብደባ ፈጽመዋል። የአልቃይዳ መሪዎች፣ የታሊባን ጦር አዛዦችና ተቀጣጣይ ቦምብ አምራቾች የጥቃቱ ኢላማዎች፣ ቀጥሎም የአልሻባብ ታጣቂዎችን ኢላማ በማድረግ ወደ ሶማሊያ የገባው ሲአይኤ በኋላም በሊቢያ የተፈጠረው አለመረጋጋት ለአክራሪዎች የከፈተውን በር ተከትሎ ወደ ሊቢያ ዘልቋል። እየቆየ ሲመጣም ምስጢራዊ ሰው አልባ አውሮፕላኖች እንደ ጅቡቲ፣ ሳውዲ አረቢያና ሲሼልስ ባሉ በመካከለኛው ምስራቅና በሰሜን አፍሪካ ብቅ ማለት አገራት ሰው አልባ አውሮፕላኖች ያለምንም ገደብ ጥቅም ላይ የዋለ የአሜሪካ የኃይል ምልክት ተደርጎ ይወሰዳል። ለጥቃቱ ሰለባ የአካባቢው ነዋሪዎችም ነፃ አውጪዎች ሳይሆኑ ከሰማይ የሚወርዱ ገዳዮች ነበሩ። እዚህ ላይ ምስጢራዊነቱንና ውዝግቡን መመልከት ይኖርብናል። የሲአይኤ ድሮን ፕሮግራም የሚሠራው በድብቅና በስውር ነው። ለአሜሪካ ኮንግረስ ሪፖርት ከሚያደርገውና አንዳንድ ቁጥጥር ከሚደረግበት ፔንታጎን በተቃራኒ የሲአይኤ እንቅስቃሴዎች ምስጢራዊ ናቸው። ኢላማዎች፣ የዘመቻ ዝርዝሮች፣ የሲቪል ተጎጂዎች ብዛት ሁሉም በምስጢር የሚያዙ ናቸው። ይህ ምስጢራዊነት ከፍተኛ ውዝግቦችን አስነስቷል። የሕግ ምሁራኑም በሰው አልባ አውሮፕላኖች የሚፈጸሙ ጥቃቶች ዓለም አቀፍ ሕግን የሚጻረሩና ጦርነት ያልታወጀባቸውን ሀገራት ሉዓላዊነት የሚጻረር ነው ሲሉ ይከራከራሉ። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው ይህ ግልጽነት የጎደለው አሰራር በሰላማዊ ዜጎች ላይ ያለውን ትክክለኛ ጉዳት ይደብቃል ሲሉ ይከሳሉ። በራሷ በሀገር አሜሪካ እንኳ ፕሬዝዳንቱ በውጭ ሀገር የሚኖር አሜሪካዊን ጭምር ኢላማ ያደረጉ የምስጢር የግድያ ዝርዝሮችን ያለ ፍርድ የማጽደቅ መብት አላቸው ወይ ሲሉ ይከራከራሉ። መረጃ ሰጪዎች ከባድ ዝርዝሮችን አውጥተዋል። በመረጃ ጠላፊ የታተሙ ሰነዶች በአፍጋኒስታን ውስጥ በአንድ ዘመቻ ወቅት በተወሰኑ ሰው አልባ አውሮፕላን ጥቃቶች ከተገደሉት መካከል 90 በመቶዎቹ ያህሉ የታሰቡት ኢላማዎች እንዳልሆኑ አረጋግጠዋል። ባለሥልጣናቱ ይህን ጉዳት ያልተጠበቀ ጉዳት በማለት ሊያጣጥሉት ቢሞክሩም ከጥቃቱ የተረፉት ሰዎች ደግሞ አባቶች፣ እናቶች፣ ወንድ ልጆች፣ ሴት ልጆች ናቸው በማለት ይሞግታሉ። ሲአይኤ ፕሮግራሙን ትክክልና አስፈላጊ ነው ሲል ይከላከላል። ተቺዎች ያለ ተጠያቂነት የሚፈጸም ግድያ ይሉታል። እውነቱ ግን ዛሬም ልክ በደመና ውስጥ እንደተሸፈኑት ድሮኖች በመካከል ተደብቋል። ከአሜሪካው 911 ጥቃት ከሁለት አስርት ዓመታት በኋላ ሰው አልባ አውሮፕላኖች ሙከራ አይደሉም፣ ደረጃቸውን የጠበቁ ናቸው እንጂ። ፕሬዳተር ድሮን ወደ ኤምኪው9 ሪፐር አድጎም ትልቅ ገዳይ ብዙ ሚሳኤሎችን መሸከምና ረጅም ሰዓታትን መብረር የሚችል ሆኗል። ቴክኖሎጂ ግን አሁንም በሚያስደነግጥ በፍጥነት ወደፊት እየገሰገሰ ነው። አርቲፊሻል ኢንተለጀንስ የሰውን ልጅ ሚና በመቀነስ ኢላማዎችን በራሱ ለመለየት እየሞከረ ነው። የፊት መለያ ሶፍትዌሮች ከድሮን ክትትል ግብዓቶች ጋር መቀናጀት ጀምረዋል። ገዳይ ሮቦቶች የሚባሉት ራሳቸውን የቻሉ የድሮን ሥርዓቶች በሰማይ አድማስ ላይ ያንዣብባሉ። አሜሪካ አሁን ብቻዋን አይደለችም። ቻይና፣ ሩሲያ፣ ቱርክና ኢራን ሁሉም ሰው አልባ አውሮፕላኖችን ታጥቀዋል። አሁን ድሮኖች የጸረ ሽብር መሣሪያዎች ብቻ አይደሉም፣ የትልቅ ጡንቻ ውድድር መሣሪያዎች ናቸው። ከዩክሬን እስከ ደቡብ ቻይና ባህር ድረስ የድሮን ጦርነት የዘመናዊው ግጭት ዋና ባሕሪ እየሆነ መጥቷል። አሁን ጥያቄው ሰው አልባ አውሮፕላኖች የጦር ሜዳውን ይቀርጻሉ ወይ ሳይሆን የሰው ልጅ የፈጠረውን ቴክኖሎጂ መቆጣጠር ይችላሉ ወይ የሚለው ነው። ውድ ቤተሰቦቻችን ስለ ተከታተላችሁን ከልብ እናመሰግናለን። ሰላም።